አንድነት የአላህ መመሪያ የአላህ ትእዛዝ ነው፣ የነብያችን ትእዛዝ ነው። ዛሬ የተፈጠረ አይደለም። ሁለተኛው ታሪካዊነቱ ባለፉት ዘመናት ስለ ሙስሊሙ ታሪክ ታውቃላችሁ፣ ሁላችሁም ታውቃላችሁ። እኩሉ ጠለቅ ያለ ያውቃል፣ እኩሉ አጭር እውቀት ያውቃል። እስልምና አጠፋለሁ ያሉ መሪዎች ናቸው የምናውቀው። እስልምናንም ክርስትናንም አጠፋለሁ ያለ ንጉስ ነው የምናውቀው። በጥበብ ደግሞ ከዛ በኋላ እስልምናን ለማጥፋት ለመጨቆን ሙስሊሞችን ለመጨፍጨፍ ለመበደል የቆሙ ሰዎች ነው የምናውቀው። በወሎ ኮባንድ አካባቢ 7777 ዑለማ ነው አንድ ጉድጓድ የገባው። ይሄን ታውቃላችሁ። ጭቆናውንም ታውቃላችሁ። የዛሬ 11 ዓመት ገዳማ አንድነት ጀምረን በምን እንደቀረ ታውቃላችሁ። የደረሰብንንም ነገር እኛ እናውቃለን። አሁን ደግሞ ጊዜያት ያልገጠማቸው አለወቅታቸው የተፈጠሩ የተከበሩ ጠቅላይ ሚኒስትር ዶክተር አብይ ኧረ ወንድሞቼ አንድ ሁኑ፣ አንድነት ለሀገር ይበጃል፣ አንድነት ለሙስሊሙ ይጠቅማል፣ አንድነት ለክርስቲያኑ ይጠቅማል፣ አንድነት ለልማት ይበጃል ብለው ሳንለምናቸው ሳንጠይቃቸው ሰብስበው እስቲ ወዲ አንድነት ጥሩ ሰውን ወዲ አንድነት መከሩ አሳምኑ፣ አንድነት ነው የሚጠቅማችሁ ብለው የአንድነት ኮሚቴ በሰኔ አቋቁመውን አሁን 11ኛ ወራታችን ነው። አዩሃል ኡማ እንደዚህ አልመሪ ፊታቸው ነው ብዬ አይደለም። እኔ ፊታቸውም ቢሆን ያልሰራውን ማመስገን አልችልም፣ የሰራውን ደግሞ መካድ አልችልም። ለሰውም ብዬ የምናገር አይደለሁም፣ ለሰውም ብዬ የምሰራም አይደለሁም። እኔ ቁርአን የቀራሁት ለገንዘብ መከሰብ አይደለም፣ እምነት ልሸጥበት አይደለም፣ ገንዘብ ልገዛበት አይደለም። የሀገሬ ሀብታም ነኝ። ቅርአት የቀራሁት ለአኺራ ብዬ ነው። ዕልም ያወጣሁት ለአኺራ ብዬ ነው። እድሌ ሳይሆን አዲስ አበባ መጣኝ። እድሌ ሳይሆን አለ ሰውዬ አለ ሀገሬ አለ ወቅቴ የፈጠረኝ ይሄ እድል ነው። እንደዚህ ያለ መሪ ከቀደም አላየንም አልሰማንም። በህይወቴም በታሪክም ወደፊትም ይመጣል ብዬ አላምንም። አንዱ ታሪካዊ ነው እምለው ይሄ ነው። በዚህ በድል ሙስሊሙ ያልተጠቀመ እንደው እድለ ቢስ ነን፣ እድለ ቢስ ነን። የሃይማኖትም ሰው አይደለን፣ የጥቅም ሰው ነን፣ የስልጣን ሰው ነን። ባይሳካልን ነብይ ይህንን እድል ልንጠቀምበት ይገባል። ሌላው ታሪካዊ ነው እምለው ይህንን ሙስሊም አንድ ማድረግ ወላሂ በዛሬ ሰዓት እኔ የተጨነኩት ያለቀስኩት ሰሞኑን ዛሬ አዛር ብቻ ያደርኩትና አሁን ያለሁት አላህ ያውቃል። ምንድነው የከለከለን? ምንድነው ያለያየን? ምንድነው የሚያስተዳድበን? ምንድነው የሚያዳማን? ምንድነው የሚያጋድለን? ሙስሊም ማለት እኮ መመሪያው ቁርአን ነው፣ መመሪያው ሐዲስ ነው። ለሌላ ይበጃል እንጂ ስበሳችን እንጣላለን። ቁርአን ተጣሉ ይላል፣ ሐዲስ ተጣሉ ይላል፣ ነብያችን ተጣሉ ብለዋል፣ ዑለማዎች ተጣሉ ይላሉ። ሐሸላህ አላ ኩል ሐል ዛሬ እምለምናችሁ ወንድሞቻችን ዑለማዎቹ ምሁሮቹ መሪዎቻችን ለኛ ብለው ነው የመጡት። ለሌላም ሰው ችግር አንሁን፣ ለአመራሮቻችንም ችግር አንሁን። ሰላማዊ በሆነ ውይይት፣ አንድነታዊ በሆነ ውይይት
እዝነት አዘል በሆነ ውይይት ገንቢ በሆነ ሐሳብ እንድንወያይ ሃይማኖቱንም በተመለከተ መዋቅሩንም በተመለከተ ሐሳብ ነው የምንቀበለው። ሐሳባችሁን ተቀብለን ያላችሁትን ተግባር ላይ ይውልላችኋል። ዑመር የሆነ እንደው አልহামዱሊላህ ረብል ዓለሚን ያለቀስኩበት የተጨነኩበት ዛሬ አርቋል። ኢንሻአላህ አንድ እንድትሆኑ ፍላጎት ነበር። ሙስሊም አንድ እንደሆን አልቅሻለሁ፣ ለፍቻለሁ። ዛሬ በተከበሩ ዶክተር አብይ አማካይ ተሳክቶልኛል፣ ጨርሻለሁ። ዛሬ ከዚህ በኋላ የእናንተ ፈንታ ነው። ከዚህ በኋላ የሙስሊሙ ፈንታ ነው። ከዚህ በኋላ ወደፊት የሚቋቋመው ዑለማ ፈንታ ነው። እንደም አላህ እንዲህ ብሎ ወደ ቤቴ ይመልሰኝ ይሆናል። እንግዲህ በተረፈ እባካችሁ ለአንድነት እንሰብ፣ ለሰላም እንዘጋጅ፣ ለጥሩ ሐሳብ እንዘጋጅ፣ ለጥሩ ውይይት እንዘጋጅ። እኛ የምንመርጠው ሰው የለም፣ የምናደላበት የለም። ስላዳመጣችሁኝ አመሰግናለሁ። እንግዲህ ከዚህ በኋላ የተከበሩ ጠቅላይ ሚኒስትራችንን ለዚህ ያበቁንን እውነታዊ የኢትዮጵያዊ ልጅ ንግግር እንዲያደርጉልን በአክብሮት ጋብዛለሁ። እናንተም ንግግራቸውን ተግባር ላይ እንድታውሉን እንጠይቃለን።